ኢየሱስ ላንቺ ምንድን ነው? ማን ነው አይደለም ያልኩሽ። ምንድን ነው ኦንቶሎጂካሊ ምንድን ነው? አምላክ። ኦኬ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ከማን ነበር ሲሰማ የነበረው? ከአብ። ከአምላክ ነው የሚለው፣ ከአብ አይልም። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል። ያው ብዙ ጊዜ መጽሐፍ ቅዱስ አምላክ አብ ነው ተብሎ ስለሚታሰብ ነው እንጂ አይልም። ያው ሆሴዕ 19 ላይ አምላክ እኔ አምላክ እንጂ ሰው አይደለሁም ነው የሚለው። ስለዚህ ከማን ነው ሲሰማ የነበረው? እኮ ከአምላክ ካለ ከአምላክ ነው። አምላክ ስንት ነው? አንድ ነው፣ ግን ያኛው አምላክ አልተገለጸም እኮ ከአንዱ አምላክ ነው ሲሰማ የነበረው። ሲሰማ የነበረው ከአንዱ አምላክ ነበረ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከባድ ነው። ከአንዱ አምላክ ነው ወይ ሲሰማ የነበረው ነው ጥያቄው። ምክንያቱም አንዱ አምላክና ኢየሱስን ዳይኮቶማይዝድ አድርጎ ነው ያስቀመጠው። ሁለት የተለያዩ ምንነቶች አድርጎ ነው ኦንቶሎጂካሊ ያስቀመጠው። ምክንያቱም ከአንዱ አምላክ እየሰማ ከሆነ የሚሰማው ደግሞ ሰው ነኝ ነው ያለው። ሰው ነው ከአምላክ ሰምቼ ነገርኳችሁ ሰው ነው የሚለው ራሱ። ስለዚህ የአንትሮፖስ ያ ሰው ከአንዱ አምላክ የሚሰማ ከሆነ አምላክና ሰው የሚባሉት የተለያየ ምንነት አድርጎ ነው። አንደኛው አሰሚ ነው፣ አንደኛው ሰሚ ነው። ስለዚህ ኦንቶሎጂካሊ ሁለት የተለያዩ ምንነቶች ናቸው። ስለዚህ ዮሐንስ ወንጌል 8:40 ላይ ያለውን ጥቅስ እንዴት ታያዋለሽ? እኔ እንጃ፣ ከባድ ነው የአሁኑ ጥቅስ። እሱን ነው ኮሜዲ ሰው ራሱ እንትን አለ። ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም ነው የሚለው ፈጣሪ። ሰው አይደለሁም ካለ ከማን ነበረ? እኔ አምላክ እንጂ ሰው አይደለሁም ከሚለው ማንነትና ምንነት እየሰማ ነው ያለው። አሁን ሜታፊዚካሊ ደግሞ በማንነትም ይለያያሉ። ምክንያቱም እንትን አለ፣ ባለቤት አለ፣ ተሳቢ አለ፣ ተሻጋሪ ግስ አለ፣ ሳብጀክት አለ፣ ኦብጀክት አለ፣ ትራንሲቲቭ ቨርብ አለ፣ የሰማሁት የሚል ነገር አለ፣ አሰሚ አለ፣ ሰሚ አለ። እንደው የሰማይና ምድርን የፈጠረው አንድ አምላክ ነው ከሌላ አካል የሚሰማው? ለምን ይሰማል? የራሱ ነገር ከአምላክ ሰምቼ ነገርኳችሁ ሰው አለ። ለምንድን ነው የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ነገር ለዓለም እናገራለሁ አለ። ለምንድን ነው የሚናገረው? ራሱ ጋር ሙሉ እውቀቱ ካለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ይላል፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ፣ ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። አምላክ ከሆነ ለምን መልእክተኛ ይሆናል? እኔና አንቺ አንድ ትምህርት ቤት ፊዚክስ ተምረን ጠረጴዛ ላይ ቁጭ ብለን እኔ አንቺ መልእክተኛ መሆን አልችልም። አንቺ የተማርሽውን ትምህርት ፊዚክስ እኔም ከተማርኩት ሁለታችንም ጋር እውቀት ካለን እኔ ራሴ መናገር እችላለሁ ስለ ፊዚክስ። ስለዚህ ሊዲያ ናት የምትነግረኝ ስለ ፊዚክስ ማለት አልችልም። ለምን? አንቺ የምታውቂውን ነገር እኔ እስካወቅኩኝ ድረስ ማለት ነው። ኢየሱስ አምላክ ከሆነ ለምን ይላካል? መልእክተኛ ለምን ይሆናል? ራሱን ችሎ ለምን አይመጣም? አብ ጋ ያለው እውቀት እሱ ጋር ካለ ምን ችግር አለው? ራሱ ለምን አይናገርም? ለምንድን ነው የሚያዳምጠው? ለምንድን ነው የሚሰማው? ሰምቶ ለምንድን ነው የሚያስተላልፈው? መሀል ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ደግሞ እፈርዳለሁ አለ። ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። እንደሰማው አለ። ከማን ነው የሚሰማው? ከማን ነው እየሰማ ያለው? እንዴት አድርጎ ነው አምላክ የምትይው? የሚሰማን አካል ከሌላ አካል ከአምላክ እየሰማው ነው እያለ አምላክ አንድ ነው አልሽ። ከአንዱ አምላክ እየሰማ ከሆነ በመካከል ያለው መካከለኛ ደግሞ ሰው ነው ብሎ ነው ያስቀመጠው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God፣ አንድ አምላክ አለና አለ። and one mediator between God and men፣ በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ ነው የሚለው። ዘማን ክራይስት ጂሰስ አለ፣ እሱም ሰው የሆነ ኢየሱስ ነው አለ። ስለዚህ መሀል ላይ ያለው ሰው ኦንቶሎጂካሊ ሰው ነው የነበረው። መሀል ላይ የሚያስተላልፈው መካከለኛ ሆኖ በአንድ አምላክና በሰዎች መካከል እያዳመጠ እየሰማ ሲያስተላልፍ የነበረው ኦንቶሎጂካሊ ሰው ነው ብሎ ነው ያስቀመጠው። ስለዚህ ለአንቺ ማን ነው ኢየሱስ ምንድን ነው ተብለሽ በተጠየቂ በምንነት ሰው ነው፣ በማንነት ደግሞ ከአንቺና ከኔ የሚነጠልበት እሱ መሲህ ነው፣ እሱ መልእክተኛ ነው፣ እሱ ነብይ ነው። ኢየሱስን እኛ ሙስሊሞች እንወደዋለን፣ እናከብረዋለን። ነገር ግን ያለ ደረጃው ደረጃ ሰጥተን ወደ ላይ ከፍ አናደርገውም፣ እንደ አይሁዶች ደግሞ ዝቅ አናደርገውም። አላህ የሰጠውን ያከበረውን የወደደውን እንወዳለን፣ እናከብራለን። በዚህ መልክና ልክ ነው የምናስቀምጠው ኢየሱስን።